አንዲት እናት በቀዶ ሕክምና ወይም በኦፕሬሽን ከወለደች በኋላ ድጋሚ መቼ እንድታረግዝ ይመከራል? ሰላም፣ ዶክተር አንተነህ ነኝ ከኢቲ ኬር ኤምሲኤች ሴንተር። በቀዶ ሕክምና ወይም በሲዘሪያን ሴክሽን ወቅት ከሆድ ቆዳ ጀምሮ ማህፀን ግድግዳን በመክፈት ህፃኑና እንግዲህ ልጁ ከወጣ በኋላ የተለያዩ ክሮችን በመጠቀም መልሰን እንዘጋቸዋለን። እነዚህም የሰውነት ክፍሎች ሙሉ በሙሉ እስኪድኑና ወደ ቀደመ ስራቸው እስኪመለሱ የተወሰነ ጊዜ ይወስዳል። በተለይ የማህፀን ግድግዳ እስከ 6 ወር ጊዜ ሊፈልግ ይችላል። በአጠቃላይ አንዲት እናት ከኦፕሬሽን ወይም በቀዶ ሕክምና ከወለደች በኋላ ድጋሚ እርግዝና እንዲፈጠር ቢያንስ ከ18 እስከ 24 ወራት እንድትቆይ ይመከራል። አንዳንድ ድጋሚ እርግዝና በፍጥነት እንዲኖር የሚያስገድዱ ሁኔታዎች ሲኖሩ፣ ለምሳሌ እኛ እቅድ ከሆነ ከ35 ዓመት በላይ ከሆነች ወይም የመካንነት ችግር ካጋጠማቸው ብዙውን ጊዜ የሚመከረው ቢያንስ በትንሹ 12 ወራት ወይም 1 ዓመት ነው። አንድ መታወቅ ያለበት ነገር ግን ከቀዶ ሕክምና በኋላ ቶሎ እርግዝና ከተከሰተ በተለይ በመጀመሪያዎቹ 6 ወራት ላይ ከሆነ የተለያዩ ጉዳቶች የመምጣት እድላቸው ከፍ ይላል። ከነዚህም መካከል ለምሳሌ አንዳንዴ የማህፀን መተርተር፣ የእንግዴ ልጅ ከጽንሱ ቀድሞ መምጣት ወይም ፕላሴንታ ፕሪቪያ የምንለውና ወደ ውስጠኛው የማህፀን ግድግዳ መለጠፍ ሊኖር ይችላል። አመሰግናለሁ።